ቢጠበስ ሁሉ አይሸተኝም አይገርም ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ ደህና ናችሁ ይሄን ያለው እግዚአብሔር ይመስገን እንግዲህ ሰሞኑን ከባድ ችግር ተፈጥሮ ነበር ያው ወረቀት ቀድጃለሁ በጣም ተሰምቶኛል ያው ስሜታዊ በሆንኩ ሰዓት ወረቀት ቀድጄ ስል ያው እና ገኒና ሳሚ ከሰው ነበር መሰለኝና የክስ ወረቀት ነው የሰጡኝ አይታችሁት ከሆነ ቤት እያየን ነበርና ምንከራየውን ቤት ደግሞ ልንፈራረም ከቡዜ ጋር ሰውየው ደውሎለት ነው ብዙ የመጣው በዛ እየተነጋገርን ባለበት መሃል አምጥታ ነው ገኒ የሰጠችኝ እና በዛን ሰዓት በጣም ተበሳጭቼ ስለነበረ ወረቀቱን ቀድጄዋለሁ ማለት ነው እና ሳሚን ይቅርታል በቃ እሷ ጭራሽ ገኒማ ስደውል አታነሳም ትንሽ ሳሚ ይሻላል እንጂ ተናዳብኝ ብሎክ ሁሉ አርጋኛለች ማለት ነው ሳሚን እንደምንም ለምኜ በቃ ሳሚዬ ባክህ ተረዳኝ ብዬ እሺ መጣሁ ብሎኛልና ሳሚን እየጠበቅኩ ነው ይቅርታ እንድለው ማለት ነው አንቺ ሁሌ እየጠፋሽ ነው እንዴ ይቅርታ የምትዩ እንዳትሉ ያው ያለሁበትን ሁኔታ ታውቃላችሁ ያው ችግር ላይ ስትሆኑ የሆነ ነገር ሲከፋችሁ እዛው ላይ ነውና የሚደራረቡ ቤተሰቦች አሁን ሳሚን ይቅርታ አልጠይቀው ደውዬለታለሁ እየመጣሁ ነው ብሏን ፀሐዩን በጣም ኃይለኛ ነው እንግዲህ ይቅርታ እንደሚቀበለኝ ተስፋለኝ እኔ ደግሞ ትንሽ ተበሳጭቼበታለሁ ሳሚ ምንድነው የተበሳጨሁበት ያ የተከራየነውን ቤት እቃ ካላስገባን እንዳትለቅ ቪዲዮውን ብየው ነበር እና በቃ ቪዲዮውንም ለቆታን እስኪ ለማንኛውም ሳሚ ይምጣ የጠበቅኩት ነው እንደደረሰም አላወኩም ብቻ ይመጣን ወይ ያባ ምን ነው እከፈል አርግ እሺ ወይ እንሂድ ቢብጋ ቆይ ሳሚን ይቅርታ ብለን እንሄዳለን እሺ ሳሚ እየመጣ ነው ጉንፋኑ ምንም መዝረከረከ እኮ የኔ ውድ ይቅርታ እናቴን አትቀየሙ አታው ግን በላቸው እሺ የኔ ውድ ቆይ እሺ በጣም እያስቸገረ ነው ባህራንም ቢብጋ ፈልገህ እሺ በቃ የመኪና ፍቅር አለው ልጅ እሺ ቆይ ገዛለሁ አባዬና ና እሺ ቀረሳ ሳሚ ምን ሆኖ ነው ነግራለሁ ያለህበትን ቦታ እንግዲህ እየመጣ ነው ደርሻለሁ ብሎኝ ነበር ለዛ ነው መግቢያው ወልድ ስራ ብዬ ነው እሱ ከመምጣቱ በፊት እስኪ የመጣ ይሆናል ጠብቀው ትንሽ እና ክሱንም እንዳነሱልኝ ስለፈለኩ ነው በጣም ትንሽ ተበሳጭቼ ስለነበር ነው ያው የቀደድኩት ያው በመቅደዴ ትንሽ ደብሯቸው ሊሆን ይችላል ማለት መሆን የለበትም ራሴን ሳጠይቀው ልክ ወደ ራሴ ስመለስ አለ አይደለ ማድረግ የሌለብኝ ነገር ነው ያደረኩት ያው ተበሳጭቼ ነው ምክንያቱም ቡዜና ስለው እምቢ አለኝ ገብታችኋን የተናደርኩበት ምክንያት ቤቱን ያው ፈልጊ ብሎኝ ነበር ያው አገኘው የሚያፈራረመነ ሰውዬ ነው ደውሎለት እሺ መጣሁ አለ ካሜራውን ሲያይ ደግሞ ሳሚ እየቀረጸው ስለመጣ አላቅም ምናምን እያለ በዛን ሰዓት ደግሞ አቶ ገኒ ዛ መታ ስሰጠኝ አቶ ገኒ ያልኩ እንደወንድ ወይዘሮ ገኒ ልበል እንጂ ወይዘሮ ገኒ አምጥታ ስሰጠኝ ተናድጄ ነው የቀደድኩትና አሁን ሳሚ እየመጣ ነው እንጠብቀዋለን ጥላ ቦታ ደግሞ የለም የቱ ጋር እንደምቀመጥም አላቅም ወደዛ ልሂድ እንዴ ካሜራማን ወደዛ እንሂድ ወይስ እዚሁ ይሻላል እስኪ ብቻ እግዚአብሔር ያቃን እንግዲህ ባህራንም እየረበሸ ነው አረ የሳሚ ያለ ከረና ብቻ ግን ተናዱ እያሸፈብኝ እንደሆን ፈራሁኝ የምር እንደዛ ከሆነማ በጣም ነው የምናደደው ፀሐዩ ኃይለኛ ስለሆነ ነው ውድ ቤተሰብ እንግዲህ ሳሚ ደርሻለሁ ብሏን ይመጣል ሰዓቱም ሄዷል በስላሴስ ወይኔ ሰዓቱ ዋው መጣ ደስ ሲል ሳሚ እንዴነ ቅርታ በፀሐይ አንከራተትኳ እንዴነ ሰላም ነው አለን ስልካላና ሳለች ገኒ በስማን ብሎክ አርገኛለህ ሁሉ በጣም ተነበሰ አዎ ያው ዊ በቃ በዛን ሰዓት እኮ ተብሳጭቼ ስለነበር እና አባይ ምን ነው ናልኝ ውዴ ባባይ ና ተበሳጭታብኛለህ በእናትህ እንደምንም ብለህ ሳሚ ያሳምነልኝ ያው ስለከፋኝ እኮ ነው አንተም እኮ አቃለሁ አጥፍቻለሁ ምን ላርግ የህግ እንትን ጭራሽ ወረቀት ቀደድሽ አዎ አቃለሁ እናቴም ደግሞ ምንም ሪስፔክት ማሰጠሻት ነው ዛጋት እውነት ነው ፊታቸው ላይ ወሽን ወረቀትን ቀደድሽ በጣም እና በዛ ሰዓት በጣም ተናዳብሻለች እናም ተናደናል ግን ያው ልጅም እናትም ስለሆንሽ እንድትንገላችም አልፈልግም እናቱን ለመናገር ነው አመሰግናለሁ እንጃ ተባበርሽ አዎ ማርያም እንጃ ሳሚው እስማ በጣም ትልቅ ነገር ተባብረኛ እኔም ብቻ ሳይሆን ቡዜን ያው ትንሽ አንዳንድ ነገር ላይ እንቢ ብለህ ነው እንጂ በጣም ጥሩ ጎን አለ እሱ ምንድነው ያን ቤት እንትን ስንል እንግዲህ እንዳየው
ጊዜ ፈልጊ ብሎ ነው ከካሜራ ጀርባ ያንን ቤት የተገኘው። ለመፈራረም ሰውየው ደውሎለት እሺ መጣሁ ብሎ ነው እንግዲህ እንድትፈርም ቤት ተገንቷን ብሎት ነው ሰውየው ሲያናግረው እሺ ያለው። እኔ እኮ ቪዲዮ ሰርቶ መልቀቅ አላቃተኝም። ቤተሰቦቼ ይሄው አዲስ ቤት ገባን ልንከራይ ነው ቡዜ ሊፈራረም ነው ብዬ ቪዲዮ አልቀረስኩም። አንተ ነህ ቡዜ ከታች ሲመጣ ቪዲዮ እየቀረስክ መጣ። በቃ እሺ ሳሚ እንደዚህ ካረክ እቃ ካስገባን በኋላ ከዛ በኋላ ተለቃለ። አሁን ይሄ ቪዲዮ እንዳትለቅ፣ ይሄ ቪዲዮ ከለቀክ አልፈልግም ይላን አይከፍልልኝም ቤት ኪራይ ብዬ ነበር። ያን ባደረከው ደግሞ እኔ ትንሽ ቅር ብሎኛል። በርግጥ ደግሞ ያን ሰለቀደሽ ተናደህ ይሁንም አላቅም ትንሽ ይሄ ቅርት ያለኝ እሱ እንደፈለገ ነው እኔ ማረገው ስልሽ ይለቀቅ አለ እሱ ነግሬዋለሁ እንጂ እንደተከራየንማ ነግሬዋለሁ። እሱ የጠላው እኮ ካሜራ ነው ሳሚ፣ ካሜራ ማየት ነው የጠላው እሱ ገብቷል። ሳይው ደግሞ ኃይለኛ ነው። እኔ መች ኑር አልኩኝ እዚህ ጋር እንቀመጥ እንደ ነው ሳይው ሆነ ቁጭ በል እዚህ ጋር ሳይው ሆነ ቆየህ እኮ ነው ራሱ ቆየሁ ከመጣሁ ይሄ ልጅ አውቆ እያሾፈብኝ ነው እንደ እያልኩ ነበር። ለፀሐዩ ትንሽ ከብዳል። እዚች ጋር ቁጭ በል እንካ እንትን ልስጥ። ኧረ ተው አሁን እኔ ገነት ራሱ እዚህ አንቺ ጋር መገናኘቴን መቼም ታወራለሽ ቪዲዮ ያው እሱማ እንደዛ እንትን ብለሻት በዛ ማለት አልነበረብሽም። ወረቀቱ መቅደድ ነው አሁን ለህግ ራሱ እንደ ይባላል እና ዛሬ ክስም አንሱልኝ በቃ ማለት እንድታነሱልኝ ፈልገው እኔ ያለሁበትን ሁኔታ ታውቃላችሁ። ክስም አንሱልኝ በቃ ያለሁበትን ሁኔታ እኮ ታውቃላችሁ። አዎ መቼም ያው ለጊዜው ብትበሳጭም እኔ ውስጧ እንደማይጨክንብኝ አውቃለሁ። ግን ያጨክንብኝም ግን ደግሞ እኔ አሁን ጊዜ ያው እኔ በጣም ቅር ብሎኛል። ያን ቤት በስንት መከራና በስንት ልፋት ነው ያገኘሁት። ግን እንደዛ ሆኖ መቅረቱ ራሱ ትንሽ ይደብራል። ምንም ማድረግ አይቻልም። ምን ተዋለሁኝ በዛን ሰዓት ቪዲዮ እንትን ሰላለም ያለ ሰውየውን እስኪ ትንሽ ተረጋጋ ብየዋለሁኝ። እንዳታሲዚ ብዬ ትንሽ ቀብድ ከፍዬ ወሰድቷለሁ። ትንሽ ይደብራል። እኔ እኮ መቻ ብሬ መኖር ፈለኩ አልፈልግም እኮ ከሱ ጋር መኖር ግን ቤት ኪራይ ይክፈልኝ። እኔ ልጄን ይዘዛ ይርዳ በቃ እኔ ውዝድርና ስለምን በህግ የምጠይቀው ይኸውልህ በህግ የሚጠይቀው አሁን ተመርምሯን ብያለሁ። ውጤቱ ከመጣ በኋላ የዛኔ በቃ የሆነውን ሆናለሁ ብሏል እሱ እስኪመጣ ደግሞ እኔ ቤቱ እንዲያዝብኝ አልፈለኩም። ቤቱ ተገኘ ውጤቱ ከመምጣቱ በፊት ለዛ ብዬ ነው እንጂ እኔ በህግ እኮ ሁኔታው ነው በህግ መጠየቅ ይችላል። ህግ ብጠይቀውም ያው እንዴት ታሰረው የሆነ ጉዳት እንዳያደርሱበት ብዬ ነው እንጂ እኔ ይሄ ነገር ጠፍተኛ አይደለም። ስለዚህ አሁን አንቺ ምንድነው እኛ ክሱን እንድናነሳለን? አዎ ክሱን አንሱልኝ እና ገኒን ደግሞ ባገኛት ደስ ይለኛል። እንደምንም ብለህ ሀሳብናት ስታጠፋ ያየሁት አንቺ ነው። ይኸውልህ እሱ ልክ ነው። እሱ ጋር ሌላ እንትን ውስጥ እየገባ ስለሆነ ደስተኛ ህይወት ላይ አይደለም ያለውና ወይ የተሻለ ነገር ላይ ቢሆን እኮ ልጁም የሱ ቢሆን ያግዝሻል። እሱ እኮ የሱ መሆንና አለመሆኑን እኮ ትንሽ ቀን ጠብቅ ይመጣል። ውጤቱ ሰላም ይመጣል እኮ እሺ። አዎ እሺ ውጤቱ ይመጣል የዛኔ ይሆናል። እኔ እኮ ቅድሚያ ቤቱን ሳላገኘው ነው እንጂ ውጤቱ ከመምጣቱ በፊት ያው ቤት መከራየትም አልፈልግም። ያው ለደላላ ነግሬ ስለነበረ ታገኛለሽ ቤቱ ሲለኝ ቤቱ ደግሞ የምፈልገው አይነት ቤት ስለሆነ እኔ ደግሞ እርግጠኛ ስለሆንኩ እሱ እንደሆነ ስለማቅ ለዛ ነው ቤቱን ቀድሜ ያስኩት። እሱ ደግሞ ያው ከካሜራ ጀርባ ይሁን ውጤቱ እስኪመጣ ምንም ቪዲዮ አትቅረጪ፣ ከቀረሽ ምሽ በኋላ ትለቂያለሽ፣ አሁን እንትን አትበይ ነው ያለኝ። ስለዚህ አሁን የዛኔ ነው ጥፋት የጠፋው ሳሚ። ያው ሰለቀደሽ ተመሳጭታ ሊሆን ይችላል። አንተም እንደዛ ብያሰብኩኝ መለቀቅ አልነበረበትም። አዎ መለቀቅ አልነበረበትም። በቃ እንግዲህ ነገር ነው እንደምከለከልሽ ነገር የተደረገ ነገር አዎ በጣም ስለዚህ አሁን አንቺ ማዘርን ይቅርታ ጠይቃት። እሺ ጠይቃታለሁና ታዋላ እኔ ደግሞ እስከዛለው ነገር ተመሳሳይ እሺ አባዬ ምን ነው የምትበጠብጠው? ናንካ ልጁ ውጤት እስኪመጣና እውነቱን እስክናቅ ድረስ እሺ እሺ ባህራን በእናትህ ወይ በቃ እንደዛ እናደርጋለን። እንግዲህ ሳሚዬ በጣም ይቅርታ፣ በጣም ነው የማመሰግነው እዚህ ድረስ ስለመጣህልኝ። እንደው ምን አድርጊ ነው የምትለኝ? በእናትህ ወይ እኔ እንደዚህ የተሰቃየሁ ከልጅ ጋር እነሱ ፈራጅ ለመፍረድ ቀላል አይደለም። ብዙ ነገር ይተረጉማሉ። ግን ልጅ ይዞ መሰቃየትን አንተ እያየህልኝ ነው እንኳን ብዙ ጊዜ
ሳገኛችሁ እንዴት እንደሚያደርገኝ አይከብድም? እና ብዙ አንተ እውነቱን እስኪ ታወቅ ድረስ በቃ በገነት ያለው እንትን ጨርሰንሻለሁ። ይቅርታም እንድታረግልሽ አረጋለሁ። ከቻለሽ ደግሞ እንትኑን አሁን ወረቀቱን መቅደድሽ ወረቀቱን ታዲያ እኔ በዛ በጋልኩበት ሰዓት ለምን አብረው ሆኖ ነው እናንተ? ግን እኔ በጣም አናዳችሁኛል የምር። ለምን እሺ ብሎ ሄደ ሊፈርም የመጣ ሰው እንዳይፈርም ያደረጋችሁት እኮ አንተና እሷ ናችሁ። እሱ ምንም ሊፈርም የመጣ ነገር የለም። እንዴት አወቅ? ሊፈርም ነው እንጂ የመጣው ነባረን ከፍል አድርገሽ አራት ፍጥረት በእናትህ እንዴ ሳሚ ምን ሆነህ ነው? በቃ ከህይወቴ ውጡልኝ። ስንት ቀን ተናገርኩ። አሰሙም እንዴ እናንተ አማርኛ አሰሙ? በምን እሺ ነው? እሺ ያንን ቪዲዮ ለምንድን ነው የለቀቀው? እሺ እኔ ማወቅ ስላለብኝ አንቺ ለምን እኔ ማወቅ ስላለብኝ ካልገባን እንዲያትለቃል አልኩ አይደለም። እዚህ ጋር ካሜራ ካየ እሺ አይልም። ስለዚህ ቤት ከገባን በኋላ ይለቀቀን ብያለሁ አላልኩም? እኔ እንደዛ ትዝ አይልህማ። እንደዚህ እያደረጋችሁ እኮ የምታበጣብጡ እናትና ልጅ ናችሁ። ማንም ያበጣበጠሽ የለም። ነገሩን አሁን ይቅርታ ልትይ ነው ምንድነው? ነው ግን ይሄ ነገር ደግሞ በጣም አናደደኝ። እንዴ አሁን እኮ ነው ቃዬን ላስገባ ጨርሻለሁ። ቀብድ እኮ ከፍዬበታለሁ ቤቱ። እንዴ ቀብድ እኮ አይመለስልኝም። ትቀልዳለህ እንዴ? እና ብዙ ለምንድን ነው ታዲያ ቪዲዮ ለቀክ? እሱ ከፍላለሁ ብሏን ቪዲዮ ላይ እሺ እንዳልከፍልም እና ታዲያ ቪዲዮ ላይ እሺ ከፍላለሁ ይሄኔ ነው ሊል ነው እሱ ነው። ከቪዲዮም ጀርባ ቢሆን እኮ እንትን የሚከፍል አይመስለኝም ነው። አረ ሳሚ እባክህ እንደዛ እያልክ እንትን አትበል እንዴ። እናንተ ምን አስቀናችሁ? እናንተ ልታገቡ ትፈልጋችሁ ነው እንዴ? እውነታውን አሳይኝና ልጁ እንደሱ ከሆነ እኛንቺ በቃ እንትኑ ታልኳን ምንድነው አንቺ ጸባይሽ የሚያቀያየርሽ? እኔ ምንም ጸባይ እየተቀያየረ አይደለም እንዴ። ስንት ቀን ተናገርኩኝ ከህይወታችን ውጡ፣ በእኛ ማል አትግባ፣ ሳላኛ ቪዲዮ አትስራ ብዬ ስንት ቀን ነው የነገርኩኝ? ነግሬሃለሁ አልነገርኩም? ብዙ ጊዜ ነግሬሃለሁ። ጸበል ምናምን አንተም ጸበል ያስፈልግሃን አይደለም? እሺ እዚህ ዛኔ ባንቺ ነበር መጠየቅ ነበር አይደለ? እናንተ ናችሁ ጥሩ መስላችሁ በጎን ጠዝ እያደረጋችሁ ነው። እኛማ እንግዲህ ያው የሰው ልጅ መቼም ሁሉም ጥሩ አይደለም። ኧረ በስመ አብ! ኧረ ሳሚ ምን ሆነህ ነው አንተ? ምን አስበህ ነው ግን እንደዚህ እንዴ? ምንድነው የምትለው? እንዴ አንተ እንግዲህ ምንም ላደርግሽ አልችልም። ፀሐይ ለፀሐይ እየተንከራተትኩ መጣሁ። እሺ ያንን ቪዲዮ አሁን ያንን ቪዲዮ ትደልታለህ? አትደልትም? ደልት። ለምንድን ነው የማትደልተው? ሳሚ ደልት። ትደልታለህ? አትደልትም? ልጅ ያለቅሳን እንጂ አሳይህ ነበር። እሺ አንተ ጤነኛ ነህ ተብለሃል እኮ። ደልት። አሁኑኑ እያየሁ ደልት ስለሆነ ነው ነግሬሻለሁ እኮ የተለቀቀው ቪዲዮ። ስልክህን አምጣና ደልት። ከዛ በኋላ እናቴንም እንትን ስትይ ዝም አልኩሽ። በቃ ያ ሰለቤቱ ጉዳይ እንትን ያለው ቪዲዮ ደልት። አለቅም ብለህ ነው አይደል? እኔ ሰርቼ መልቀቅ ጠፍቶኝ ነው እንዴ? ለምንድን ነው የማትደልተው? እኛ እኮ አንፈልግሽ። አንዴ ቤት አንዴ ቡዜ ጋር ከቡዜ መራቂ በቃ ማንም የተከተለሽ ይኸውልህ፣ እኔ እኮ ቤቴ ልገባ ስል አንተ ነህ እስከ እናትህ ተከተለህ መተህ እዛ የምንከራየው ቤት የመጣችሁ ማን አለህ? እና ማን አላችሁ? እሺ እኔ ነው ልብያችሁ ነው። እኛማ ቡዜን ተከተለን ነው የመጣነው። ለምን ተከተሉታላችሁ? ተውት። እንዳደርሽ ብላ እኮ ወረቀት ሰጠች። ጭራሽ አስጠልተንሽ እኮ ጭራሽ ክስ መሰረት። ኧረ በእናትህ ዝም በል እንዴ። እኔ በቃ ከዚህ በላይ እኔ መነጋገር አልፈልግም። እሺ ሳሚ፣ እኔ ላስቀይምህ አልፈልግም። ጭራሽ አንቺ ነሽ የምታስቀይምህ እኮ። ላስቀይምህ አልፈልግም። እዚህ ከአንቺ ጋር ፀሐይ ላይ የምቆመው እኔ ለልጁ ብዬ ነው የምመላለሰው። ራሱ አይገርምሽም? አንቺ ጋር ስለዚህ እኔ አሁን አንቺ ጋር እዚህ የምቆምበትም የለም መሰለኝ። አይሻልም? እሺ አሁን ያን ቪዲዮ ደልትልኝ። ይቅርታ ካልደለትክልኝ ለምንድን ነው የማትደልተው? በቃ ለምን ለቀክ? ፕራይቬት አድርገውና እሺ ከገባን በኋላ እንትን ትለዋለህ፣ ፐብሊክ ትለዋለህ። ፕራይቬት አድርገው። እናቱ እሱ ካንቺ ጋር አግሮ ካንቺ ጋር መኖር አይፈልግም። ብዙ ስማ፣ የባልና ሚስት ሚስጥር ለሌላ አይወራም እንዴ? እኔ እና እሱ የምናወራው ሚስጥር ማንንም መስማት እንትን ወይ ጉድ! አይፈልግሽም። እኔም ልጄ ነው ፈጻይ ላይ አከራክቼ አሁን ያለ ቪዲዮ እንደልት እኮ ደልት ቪዲዮውን ሳሚ ጥራቸው ቪዲዮ እንደልት። እሺ አሁን እያየሁሽ ፕራይቬት እኮ ፕራይቬት አላረገውም። ልቀቂ ታረጋለህ። ልጁ እንዳያለቅስ እዚህ እኮ ፕራይቬት አድርገው አላረገውም። ልቀቂኝ። ውድ ቤተሰብ እንግዲህ አንድም እንትን የሚለው ነው ሳሚ ነው እውነት ከረገርኳችሁ ከሆነ ማለት ነው። እኔ ግን ያው ላስቀይም አልፈለኩም ነበረ። ቪዲዮውን ያው እንደዛ ቀረጸና ቃው ከገባ በኋላ ሳሚ ትለቃለህ አሁን እንዳትለቅ ብየው ለቀቀ። ያንን ቪዲዮ ሲለቅ ደግሞ በቃ ብዙም አልፈልግም ማለት ነው። ምን ላርግሽ እኔ በቃ እድሌ ነው የምር። ለምን እንደው አላውቅም። ሰው በጥሩ ጎን ይቀርበኝና ከዛ በኋላ እንትን ይላል። ብቻ አስጠልቶኛል።